ሀይ እንዴት ናችሁ? ደህና ናችሁ ወይ? ጠፋፋን ተመልሻለሁ። በነገራችን ላይ እናንተም ዝም ዝም ስትሉኝ እኔም መስራት አስጣላኝ። ምክንያቱም ሰዓት ያልሞላም ሰብስክራይቤ አሪፍ ሆኖ ሰዓቴ ግን እየሞላልኝ አይደለም። ለማንኛውም የፀጉር እንትን ዛሬ ሙሉን ቅባቱን አጋጣሚ ጨርሻለሁ። ከዚህ በፊት ያሳያችሁን አዲስ ቅባቶች ኮኮናት ኦሪጂናል ምናምን ቤቢ ኦይል ምናምን ጨምርና አልመንድ እሱን ምቀይጠውን አሳያችኋለሁ። ግን ከመጀመሪያ ልጀምር ብዬ ነው። እዚህ ጋር ያው ትኩስ ነው ሩዝ ቀቅያለሁ። ሩዙ ሲቀዘቅዝልኝ ፈጭቼ ምናምን ሙሉ ፕሮሰሱን አሳያችኋለሁ እስከመቀባው ቅባት። ይሄ ሩዝ ምን አይነት ክሬም ለፀጉር እንደሚሆን አንደኛ ሩዝ ታውቃላችሁ ያበዛል። ቅባቱ የምጨምሩት ጾም ካልሆነ እንቁላል አስኳም እንደሚስማማችሁ ሆኑ ያለሰልሳል፣ ያበዛል፣ ያሳድጋል። እና ብዛት ስለምጠሉ ደግሞ አለመጠቀም ትችላላችሁ። ግን ብዛት ኖሮት ብዛት ራሱ ቢጨምር ችግር የለውም። እኔ አሁን መደበኛዬን ወደ ሩዝ አርግቻለሁ። ሙዝ ካለኝ እዚህ ውስጥ ጨምራለሁ። ዛሬ አጋጣሚ ጥሬ ነው ሙዝ ያልበሰለም። ጾም ካልሆነ እንቁላል ጨምራለሁ። ኦልሬዲ ጾም ገብቷል። አሁን የገና ጾም እንቁላል አይገባም። ሙዝም የለኝም። ይሄ የምፈጨው በምንድን ነው? አንድና አንድ በቅባት በዚህ በሽንኩርት ውሃ ሽንኩርትም ፈጭና ጨምራለሁ። ሽንኩርቱ አሪፍ ለውጥ እያሳየኝ ስለሆነ ጋይሶች ይኸው እዚህ ጋር ሩዙ እንዲተፈይቷል። እዚህ ጋር ሽንኩርት ፈጭቼ ውሃ አለኝ። ሎሚ ትንሽ ግማሽ እንትን የሚያሳክካችሁ ከሆነ ማለት ነው። እኔ ስለተመቸኝ ነው። ክሬሙን ፈጭቼ ስጨርሰው ደግሞ አጥልዬ ይሄ ላጠለው ነው። ፈጭቼዋለሁ፣ አሳያችኋለሁ። ተከታተሉ እናንተ ብቻ ከኔ ጋራ። አያችሁት ፍቅሮቼ እንዴት እንደሚያምር ጌታ ሆይ አያችሁት እንዴት እንደሚያምር ስማቦል። ሎሚ፣ የሽንኩርት ውሃ፣ ሩዝ እና የወይራ ዘይት በቁርንፉር በጥቁር አዝሙድ በጅንጅብል ምናምን የተዘጋጀ የወይራ ዘይት ነበረኝ። እሱን የጨመርኩት ያው በቃ ብሉይ ብሉይ ነው የሚለው። ለኬክ የተዘጋጀ ክሬም ነው የሚመስለው። በቃ በጣም አሪፍ ነው። ጾም ባይሆን እዚህ ላይ እንቁላል ቢገባ ደግሞ አስቡት፣ ሙዝ ቢገባ ደግሞ አስቡት። አቮካዶን ካላችሁ አይጠላም፣ እሱ አይጠላም እናንተ ካላችሁ እና ይመቻችሁ። ጋይሶች ዛሬ የተጠቀምኩትን ላሳያችሁ። በጣም ገርሞኝ ነው እና ሽንኩርት፣ ቀይ ሽንኩርት ላጥኩትና ማሽን ውስጥ ነው ቀጥታ